ይላል። የሰው ልጆች ሆይ የገሃነም እሳት ከምናስበው በላይ ከባድ ነው። የገሃነም እሳት የዚህን ምድር እሳት በ69 እጥፍ ይበልጠዋል። እጃችን ላይ የዚህን ምድር እሳት እንኳን ማድረግ አንችልም። የሰው ልጆች ሆይ አእምሮአችሁን ተጠቀሙ። ነገ የትንሣኤ ቀን ዋምኞቴ ዋጥፋቴ ያ ሐስረታ ዋምኞቴ ዋጥፋቴ ማለት አይጠቅምም። ረቢ እርጅዑን ለአሊ አዕመለ ሳሊሃ ጌታዬ ሆይ ወደ ምድር መልሰኝ ጥሩ ነገር ልስራ ማለት አይጠቅምም። ዛሬውኑ ሕይወት እያለን ዛሬውኑ ማሰብ እየቻልን ወደ ትክክለኛው እምነት ወደ ኢስላም እንላቸዋለን። የሰው ልጆች እኛ ከእንስሳ የምንለየው እኛ ከሌሎች እንስሳዎች የምንለየው ማሰብ እንችላለን። ለምን ተፈጠርኩ? ወዴት ነው የሚሄደው? እዚህ ምድር ላይ ዝም ብዬ ነው የተፈጠርኩት ብለን መጠየቅ መቻል አለብን። ዝም ብለን እንደ ጋሪ እንደ ፈረስ ጋሪ የመራንን ያሉንን እሺ ብለን መቀበል የለብንም። ለምን እንደዚህ ይሆናል? ለምን እኔ ስፈጠር ምን ነበርኩ? ለምንድን ነው እንደዚህ የምደረገው ብለን መጠየቅ መቻል አለብን። አእምሮ የተሰጠን ለዚህ ነው። አላህ ቁርአን ላይ ምን ይላል? ኢነ ፊ ኸልቂ ሰማዋቲ